ሰላም ወዳጆች፣ ዛሬ ማውራት የፈለኩት ኃጢአት በሚባል ነገር ዙሪያ ነው። ኃጢአት በቤተ እምነት በረጅሙ በትልቁ ተቀሙታል ይህን ቃል። ነገር ግን ኃጢአት ማለት በቤተ እምነት ብቻ ሳይሆን ልንጠቀምበት የሚገባው በየትኛውም አይነት አኳኋን ውስጥ ሆነን ልንጠቀምበት የሚገባ ቃል ነው። ኃጢአት ማለት መርከስ ማለት ነው፣ አለመሆን ማለት ነው፣ ወይም መበላሸት ማለት ነው። ሌላ ነገር አይደለም። በኃጢአት መውደቅ ማለት በተለያየ መንገድ አለመሆን ማለት ነው። ለምሳሌ በመንፈሳዊ ህይወታችን፣ በእሳቢያችን፣ በህሊናና አእምሯችን መሰል ነገር መርከስ ሊሆን ይችላል። በሀሳባችን ማለት ነው። በአካል በሰውነታችን መርከስ፣ መበላሸት፣ ኃጢአተኛ መሆን ሊሆን ይችላል። በሀሳባችን ክፉ ነገር ስናስብ፣ ክፉ ነገር ስንመኝ፣ ተንኮል ስናስብ መሰል ነገር ወይም ደግሞ በድርጊት ክፉ ነገር ስናደርግ ኃጢአተኛ እንሆናለን ማለት ነው። ያ ብቻ አይደለም፣ በአመጋገባችን ጭምር ኃጢአተኛ እንሆናለን። ለምሳሌ የረከሱ የሚባሉ የእንስሳት ተዋጽኦችን ብንመገብ ረከስን እንላለን። ምንድን ነው ያረከሰን? ለምሳሌ ፍየል ስንበላ አልረከስንም፣ ወይም በግ ስንበላ፣ ውሻ ወይም አህያ ብንበላ ግን ረከስን እንላለን። በዋናነት የምናቀርበው ነገር በመጽሐፍ ቅዱስ የተከለከሉ ነገሮች ናቸው እንላለን። እርግጥ ነው እሱ ነው። ግን እንዴት ነው፣ ለምንድን ነው የረከሱና ያልረከሱ ብለው የለዩቸው የሚለውን ቤተ እምነቶች ሌላ ማብራሪያ በተጨማሪ ይኖራል አለም። ግን እኔ የገባኝ አንድ ነገር ደግሞ አለ። ምንድነው? እነኚህ የተከለከሉ እንስሳት እጅግ በጣም ገዳይ የሆነ በሽታን አስተላላፊ ናቸው። ተሸክመውት እነሱ ሳይታመሙ ወይም ታመውም ቢሆን ለረጅም ጊዜ ጉዳተኛ ሳይሆኑ ይዘውት ሊቆዩ እና ሊያስተላልፉት ይችላሉ። በይበልጥ ወደ ሰው በቀጥታ ሊያስተላልፉት የሚችሉት በሽታ አምጪ ተህዋስ ወይም እኛ ላይ በቀጥታ የሚጎዳን የሆነ ተህዋስ ይሸከማሉ ማለት ነው። ሁሉንም ብናያቸው በተጨባጭ እንደዛ ነው። አሁን በቅርቡም ሳይንስ የደረሰበት ነገር ይሄን ነው። እርግጥ ነው ባለፈው በኮሮና ጊዜ ከኮሮና ጋር በተያያዘ ብዙ መረጃዎች ይሰጡ ነበረ። ከተሰጠው ነገር አንዱ ይሄ ነው። ታዲያ እሱ ብቻ አይደለም፣ ሌሎችም እየተጠቀምናቸው ያሉ ነገሮች ተመሳሳይ እንደዚህ አይነት አደገኛ ጉዳት ያላቸው ናቸው ማለት ነው። በመጽሐፍ ቅዱስ ባይጠቀሱም ለምሳሌ እንደ ቡና፣ ሲጋራ እና መሰል የሆኑ ነገሮች እና ለምሳሌ ዛሬ እኔ ማንሳት የፈለኩት ምን ነው? ቡናን ነው። ቡናን የተለያዩ አባቶች የተለያዩ አስተያየት ሰጥተዋል። ማለት በአንድ በኩል ችግር የለውም ቢጠጣ የሚሉ አሉ፣ በአንድ በኩል ደግሞ አይ ችግር አለው የሚሉ አሉ። እና እኔ ሁለት ነገሮችን በመጥቀስ የራሴን የሆነ አስተያየት መስጠት እፈልጋለሁ። ምናልባት የሚጠቅመው ሰው ካለ የሆነ ነገር ይውሰድ ከዚህ። ቡና በቀጥታ በመጽሐፍ ቅዱስ የተከለከለ ነገር አይደለም። ስለ እንደዚህ አይነት አስካሪና አእምሮ ለዋጭ የሆኑ ነገሮች የተጻፈ ነገር አለ መጽሐፍ ቅዱስ ላይ። ቡና አእምሮ ለዋጭ ነው። ነገር ግን የመለወጥ ደረጃው እንደነ ጫት፣ እንደነ አሽሽ፣ አደንዛዥ ዕፅ ምናምን በዛ ልክ አይደለም። ግን በራሱ ልክ የሆነ ከነበርንበት የሆነ አይነት ነገር ፈቀቅ ያደርገናል። ነቃ ብለናል ብለን ልንናገር እንችላለን። ወይም ሌላ አይነት የደስታ ስሜት ሰጥቶን ሊሆን ይችላል። ግን የሆነ ነገር ይጨምራል። ያው ይሄ እንግዲህ ኖርማሊ ከነበርነው ነገር የሆነ አንፎቆናል ማለት ነው።
ይሄ ነው ሊባል የሚችለው። ግን ምንድነው ቡና ስንጠጣ ምን የሚደርስን ጉዳት? ያው ቡና ውስጥ ካፌን የሚባል ንጥረ ነገር እንዳለ እናውቃለን። ይሄ ነገር ወደ አካላችን ከገባ በኋላ ሰውነታችን ውስጥ ካልሽየም የሚባል ማዕድን አለ። ከተለያየ ምግብ የምናገኘው ሰውነታችን የሚፈልገው ማዕድን ነው ይሄ ማዕድን እና ቫይታሚን ዲም በተመሳሳይ አለ ማለት ነው። እና ይህንን ካልሽየም ምንድን ነው የሚያደርገው? ካልሽየም በጣም ከሟሟ በኋላ ወደ ኩላሊታችን በፈሳሽ ውስጥ ይመጣል። ኩላሊታችን አጣርቶ ይመልሰዋል። አላስፈላጊውን ወደ ውጭ በሽንት መልክ እንዲወገድ ሲያደርግ ጤናማውና ሰውነታችን የሚፈልገውን የካልሽየም አይነት ወደ ሰውነታችን መልሶ ይልካል ማለት ነው። በዚህ ጊዜ ቡና የምንጠጣ ከሆነ ቡና ውስጥ ያለውን ካፌ ምንድን ነው የሚያደርገው? ይሄንን ካልሽየም ከራሱ ጋር በመገናኘት ቦንድ ያደርጋል ማለት ነው። ቦንድ ያደርግና ሌላ አይነት ኬሚካላዊ ለውጥ እንዲያደርግ ያደርገዋል። እና ይሄ ኬሚካላዊ ለውጥ የተደረገበት ሌላ አይነት ነገር ወደ ኩላሊታችን ሲሄድ ኩላሊታችን እንደ ቆሻሻ ቆጥሮ እያስወግደዋል ማለት ነው ከውስጣችን። በዚህ ምክንያት ቡና በጠጣን ቁጥር በቀላሉ ተመግበን የማንተካውን የካልሽየም ማዕድን ከሰውነታችን ይወገዳል ማለት ነው። ከፍተኛ ጉዳት ነው ይሄ። በቀን ውስጥ የምንበላው ምግብ ውስጥ ቡና በመጠጣታችን ያስወገድነውን ያህል ላይሆን ይችላል፣ በትክክልም አይሆንም እና በከፍተኛ ሁኔታ ሰውነታችን ይጎዳል ማለት ነው። ቀጥተኛ የሆነና ፈጣን የሆነ ለውጥ ላናይ እንችላለን በዚህ ግን ቀስ በቀስ ከፍተኛ ጉዳት ያደርሳል ማለት ነው። በይበልጥ አብዝተው የሚጠጡ ሰዎች ለብዙ አይነት አደጋ ይጋለጣሉ ማለት ነው እና ኃጢአት ነው ሲባል ዝም ብሎ አልነበረም። አባቶቻችን የሚያውቁት ነገር ነበረ በትክክል። ሌላም ቫይታሚን ዲን በተመለከተ ቫይታሚን ዲ ያው ከሁለት ነገር እናገኛለን። አንዱ ከፀሐይ ነው በቀጥታ፣ ሁለተኛው ደግሞ ከእጽዋቶች እናገኛለን እና ከእጽዋት የምናገኘውን ቫይታሚን ዲ ሰውነታችን በቀጥታ ወደ ጥቅም አያውለውም። ሌላ አይነት ኬሚካላዊ ለውጥ ካደረገበት በኋላ ነው ለሰውነት ጥቅም እንዲውል የሚያደርገው ማለት ነው። አሁንም ይሄ ቡና ምንድነው የሚያደርገው? ይሄ ቡና ውስጥ ያለው ካፌን የሚባል ነገር ይሄንን ኬሚካላዊ ለውጥ እንዳይተገበር ያስተጓጉላል ማለት ነው። በዚህ ምክንያት ከእጽዋት ያገኘነው ቫይታሚን ዲ ምንም አይነት ጥቅም ሳይሰጥ ይወገዳል ማለት ነው። በዚህም ለከፍተኛ የሆነ የቫይታሚን ዲ እጥረት እንጋለጣለን ማለት ነው። በይበልጥ ወደ አውሮፓና አሜሪካ ምናምን እንደዚህ ፀሐይ ብዙ ጊዜ የሚጠፋበት አካባቢ የሚኖሩ ሰዎች ለዚህ ጉዳት በግልጽ የተጋለጡ ናቸው፣ በትክክልም የተጋለጡ ናቸው እና ብዙ ጊዜ በሌላ ቫይታሚን ዲን በታብሌት መልክ የተዘጋጀ ነገር በመውሰድ ነው ራሳቸው የሚረዱ። ስለዚህ ቡና ከሚጠቅመን ነገር እጅግ በጣም የሚጎዳን ይበዛል እና ቡናን ብንተወው ነው በትክክል የሚጠቅመን እና መጀመሪያ መግቢያ ላይ እንዳልኩት ኃጢአት ማለት ሌላ ምንም ማለት አይደለም። አለመሆን፣ መበላሸት፣ መርከስ መሰል ነገር ነው እና ሰውነታችን ተገቢውን የሆነ ተግባር ማከናወን ካልቻለ በአቅርቦት ችግር ወይም በማዕድናት እጥረት አእምሯችንም በተመሳሳይ በተገቢው መልኩ መስራት ካልቻለ ከህሊናችን ጋር ታርቆ ሚዛናዊ ሆኖ መሄድ አይችልም ማለት ነው። ስለዚህ እግዚአብሔር በጥበቡ የሰራውን እጹብ ድንቅ አካልና ሰውነት በእንደዚህ አይነት መልኩ ባበላሸት የለብንም። እኔ ራሴ እንደዚህ አይነት ችግር ውስጥ ያለው ነኝ። ከዚህ ለመውጣት በጣም አጋዥ ነው ብዬ ገምታለሁ። መልካም እንግዲህ የጠቀማችሁ ካለ ተጠቀሙበት። ቻው።